የካንሰር ምልክቶችን መገንዘብ። ሰላም ጤና ይስጥልን። ዛሬ ስለ ካንሰር በትንሹ ዋና ቁልፍ ምልክቶችና ስሜቶችን እንነጋገራለን። እነዚህ ምልክቶች ቀደም ብሎ ማወቅ ትልቅ ለውጥ ሊያመጣ ይችላል። በመሆኑም የተሳካ ሕክምና ለማግኘት እድል ያሻሽላል። ያስታውሱ፣ ሁሉም ምልክቶች ካንሰር ማለት አይደሉም። ነገር ግን ከነዚህ ምልክቶች መካከል አንዳቸው ካጋጠሙ፣ በተለይ ደግሞ ከተባባሱ የጤና እንክብካቤ አገልግሎት ሰጪ ጋር መሄድ በጣም አስፈላጊ ነው። ለምን ቀደም ብሎ ማወቅ አስፈላጊ ሆነ? ወደ ልዩ ምልክቶች ከመግባታችን በፊት የካንሰር ምልክቶች ለምን ቀደም ብሎ ማወቅ አስፈላጊ እንደሆኑ እንነጋገር። ካንሰር በመጀመሪያዎቹ ደረጃዎች ሲገኝ ብዙውን ጊዜ ሊታከም ይችላል። የካንሰር ምልክቶች ከሌሎች የህመም ምልክቶች ጋር ሊመሳሰሉ ይችላሉ። ነገር ግን አንዳንድ ምልክቶች ለካንሰር ይበልጥ የተለዩ ናቸው። በተለይ ግልጽ ካልሆኑና ለሳምንታት የሚቆዩ ከሆኑ እነዚህ ምልክቶች ካስተዋሉ አስፈላጊ የሆኑትን ምርመራዎች ለማድረግ ሐኪሞ ጋር ቀጠሮ ያዙ። ይህም አስፈላጊው ምርመራ ለማድረግ ይረዳውታል። አሁን የህክምና ምክር ለማግኘት ሁል ጊዜ ምክንያት የሆኑት ከደም ጋር የተገናኙ ምልክቶች እንጀምር። ደም ማሳል። ይህ በሳምባ ወይም በጉሮሮ ውስጥ ያሉ ችግሮች ምክንያት ሊሆን ይችላል። በሚያስሉበት ጊዜ አነስተኛ መጠን ያለው ደም ከታየ መመርመር አለበት። በሽንት ውስጥ ያለ ደም። በሽንት ውስጥ ያለ ደም የፊኛ ወይም የኩላሊት ችግር ሊያመለክት ይችላል። ህክምና እንዲያገኝ ማድረግ አስፈላጊ ነው፣ በተለይ ደግሞ መከሰቱ ከቀጠለ። በሰገራ ውስጥ ያለ ደም። በሰገራ ላይ ያለ ደም በሰውነት የምግብ መፍጫ ችግር ሊፈጠር ይችላል። የሆድ ድርቀት ወይም ተቅማጥ የቀላቀለ ከሆነ የበለጠ አሳሳቢ ነው። ከወር አበባ መቋረጥ በኋላ የሚከሰት የወር አበባ መፍሰስ። በእድሜ መግፋት ምክንያት የወር አበባ ከተቋረጠ በኋላ የወር አበባ መፍሰስ ያልተለመደ ስለሆነ ሊመረመር ይገባል። እነዚህ ምልክቶች እያንዳንዳቸው የተለያዩ ምክንያቶች ሊኖራቸው ይችላል። ነገር ግን ደም መኖር የሌለበት ቦታ ደም ከተገኘ ወዲያውኑ ሐኪም ለማየት ግልጽ ምክንያት ነው። አሁን ስለ ሰውነት እብጠት፣ እጢ እና ጠባሳ ለውጦች እንነጋገር። የጡት፣ የአንገት፣ የብብት ወይም ብሽሽት ላይ ተጽዕኖ የሚያሳድር እብጠት እንደ መጠኑ አዲስ የሆነ ወይም የሚያድግ እብጠት ካገኙ ትኩረት ይስጡ። እብጠት ሁልጊዜ ህመም አያስከትልም፣ ግን አሁንም የማስጠንቀቂያ ምልክት ሊሆን ይችላል። የጡት እብጠት ወይም የጡት መጠን እና ቅርጽ ለውጦች፣ ይህ የጡት ካንሰር ምልክት ሊሆን ይችላል። አዲስ እብጠት ወይም የጡት ህመም ስሜት ወይም ገጽታ ላይ ለውጦች ካዩ ትኩረት ይስጡ። የማይፈወሱ የቆዳ ቁስለቶች፣ ክፍት ሆኖ የሚቆዩ ወይም እየተባባሱ የሚሄዱ ቁስሎች የቆዳ ካንሰር ምልክት ሊሆኑ ይችላሉ። ከጥቂት ሳምንታት በኋላ ቁስሉ ካልዳነ ሐኪሞ ጋር ለምርመራ መገኘት ጊዜው አሁን ነው። በጠባሳ ውስጥ ያሉ ለውጦች፣ አንዳንድ ጠባሳዎች ቀለም፣ ቅርጽ፣ መጠን ከለወጡ ወይም ደም መፍሰስ ከጀመረ ይህ የቆዳ ካንሰር ምልክት ሊሆን ይችላል። ይከታተሉና ለማንኛውም ለውጦች ሐኪሞን ያሳውቁ። ያበጡ እጢዎች፣ በአንገት፣ በብብት ወይም ብሽሽት ላይ ያሉ እጢዎች ኢንፌክሽን ሊጠቁሙ ይችላሉ። በአንዳንድ ጊዜም የካንሰር ምልክት ሊሆኑ ይችላሉ። የማይጠፋ እብጠት ካስተዋሉ ከጤና አገልግሎት ሰጪ ባለሙያዎች ጋር መነጋገር ጠቃሚ ነው። እነዚህ ምልክቶች ስውር ወይም ድብቅ ሊሆኑ ይችላሉ፣ ነገር ግን ፈጽሞ ችላ ሊባሉ የማይገባ አስፈላጊ ጠቋሚዎች ናቸው። አንዳንድ ምክንያቶች ከተወሰኑ የሰውነት ክፍሎች ጋር የተሳሰሩ ናቸው። ይህም ስለ ጉዳዩ ፍንጭ ይሰጠናል። የማያቋርጥ ሳል ወይም የትንፋሽ ማጠር። ምክንያቱ የማይታወቅ ሳል ወይም የመተንፈስ ችግር ካለቦ ይህ የሳምባ ችግር ጋር ሊገናኝ ይችላል። ይህ ከሳምባ ችግር ጋር ሊገናኝ ይችላል። ምግብ የመዋጥ ችግር ወይም ምግብ በደረት ውስጥ የመቀርቀር ስሜት። ይህ ስሜት በጉሮሮ ውስጥ ያሉ ችግሮች ምክንያት ሊሆን ይችላል። በተለይ አዲስ ከሆኑና እየተባባሱ ከሄዱ መመርመር አስፈላጊ ነው። ምክንያቱ የማይታወቅ የመሽናት ችግር፣ በአስቸኳይና በተደጋጋሚ መሽናት ወይንም ህመም የሚሰማው ከሆነ ስለ ፊኛ ወይም ፕሮስቴት ጉዳዮች ሊሆን ይችላል። በሴቶች ላይ የሆድ መጠን መጨመር፣
አጠቃላይ የሰውነት ክብደት ሳይጨምር የሆድ መጠን መጨመር፣ በተለይም ህመም ወይም ቶሎ ሽንት መሽናት ካለ ይህ የሴት እንቁላል ወይም ኦቫሪ ካንሰር ምልክት ሊሆን ይችላል። እያንዳንዳቸው እነዚህ የሰውነት ክፍል ተኮር የህመም ምልክቶች የተለያዩ የጤና ጉዳዮችን ሊያመለክቱ ስለሚችሉ ትክክለኛውን ምርመራ ከሐኪሞ ጋር መወያየትና ማጋራት አስፈላጊ ነው። በመጨረሻም ሰፊ የሚመስሉ ነገር ግን አስፈላጊ ስለሆኑ አጠቃላይ ምልክቶች እንወያይ። ከባድ የደረት ህመም ወይም ማቃጠል፣ የማያቋርጥ ወይም የተባባሰ የደረት ማቃጠል ወይም ህመም አንዳንድ ጊዜ በጉሮሮ ወይንም በሆድ ውስጥ ካንሰር ሊያመለክት ይችላል። የማያቋርጥ የሆድ ህመም፣ በሆድ ውስጥ የማያቋርጥ ህመም በተለይም ጠንካራ ከሆነ የበለጠ ከባድ የሆነ ነገር ምልክት ሊሆን ይችላል። በሌሎች ቦታዎች ላይ ሊገለጽ የማይችል ህመም፣ በመሃል ጀርባ፣ ጭንቅላት ወይም ሌላ ቦታ ላይ ያለ ሊገለጽ የማይችል ህመም ከቀጠለ መመርመር አለበት። ህመም በሰውነት ውስጥ ስህተት እንደተከሰተ የሚጠቁምበት መንገድ ነው። የሚያጋጥመው ህመም ለእርስዎ ያልተለመደ ወይንም በጊዜ ሂደት ካልተሻሻለ ሐኪሙን ያማክሩ። ሌሎች አጠቃላይ ምልክቶች፣ የማያቋርጥ እና ከባድ ድካም፣ በእረፍት የማይሻሻል የማይቋረጥ ድካም ካንሰርን ጨምሮ በርካታ የጤና ችግሮችን ሊያመለክት ይችላል። ከባድ የሌሊት ላብ፣ አንሶላና አልጋ ልብስ ረጥቦ ከእንቅልፍ መነሳት የበለጠ ከባድ አሳሳቢ ነገር እንዳለ ሊያመለክት ይችላል። የምግብ ፍላጎት ማጣት ወይንም በቂ ሳይመገቡ ሆድ መሙላት፣ የምግብ ፍላጎት ማጣት ወይንም ምግብ በሚመገቡበት ጊዜ ቶሎ የመሙላት ስሜት የተለያዩ የጤና ችግሮችን ሊያመለክት ይችላል። ምክንያቱ ያልታወቀ ክብደት መቀነስ፣ ከ10% በላይ የሚሆነውን መደበኛ የሰውነት ክብደት መቀነስ ካንሰርን ጨምሮ ለብዙ በሽታዎች ማስጠንቀቂያ ምልክት ሊሆን ይችላል። ከእነዚህ ምልክቶች መካከል አንዱ ካጋጠመው ግልጽ ያልሆኑና የማያቋርጡ በሚሆኑበት ጊዜ የበለጠ ከባድ ነገር ሊያመለክቱ ስለሚችሉ ሐኪሞ ጋር መነጋገር ተገቢ ነው። እስካሁን የቤተሰብ ዶክተር ከሌሎ እርሶን የሚረዱ አማራጮች አሉ። ሐኪም ለመፈለግ እርዳታ ለማግኘት 811 ይደውሉ። 811 ነርሶች አስቸኳይ ምልክቶችን በተመለከተ የምክር አገልግሎት ይሰጣሉ። እንዲሁም ከእንግሊዘኛ ውጪ በሌላ ቋንቋ የሚጠቀሙ የአስተርጓሚ አገልግሎቶችን ይጠቀሙ።